ዩቲዩበሮች ቤተክርስቲያኗን ዘረፉ። ቲክቶከሮች ቤተክርስቲያኗን ዘረፉ። አርቲስቶች ቤተክርስቲያኗን ዘረፉ። እንዲላችሁ ነው የጠበቃችሁ? ደግ አደረጉ። ለሰው ጥላቱ የራሱ ቤተሰቡ፣ ጎረቤቱ ወይም የሚያውቀው ጓደኛው የሆነ በችም የሚቀርብ ሰው ነው ይባላል። እኔ በጣም ግርም የሚለኝ ሰው ቢቀና ሰው ምቀኝነት ቢይዘው ሰው ጥላቻ ቢኖርበትም ባይኖርበትም እንዴት ለበጎ ነገር ይቀናል? ሰው እንዴት ለበጎ ነገር ይቃወማል? ሰው እንዴት በጎ ነገርን አምሮ ይጠላል ብትሉኝ ይሄ በነጠላ የተሸፈነ ምቀኝነት፣ ይሄ በኦርቶዶክሳዊነት ማንነት ያልታነጸ ምቀኝነት ካልሆነ በስተቀር ትናንትና ቢገርማችሁ ይሄን ስሙትና ግሸን እየሄድን ነው እያሉ ነው አርቲስቶች፣ ቲክቶከሮች ተሰብስበው ግሸን ማርያም እየሄድን ነው እያሉ ነው። ይኸው ከየድራፍት ቤት ተጠራርተውልን ሄደውላል። ግሸን ገቢ ማሰባሰቢያ ፕሮጀክት ብለው 40-60 ብለው 40% ሊበሉ ይኸው የሰካራም ማት እኔ ያላልኩ ቲክቶከር አልቀረ ዩቲዩበር አልቀረ። ትናንትና ቢገርማችሁ በእኔ ቤት ላይቭ ላይ ነበር። ላይቭ ላይ ወንጌል ስለ ንስሐ ወንጌል እየተማማር መምህራኖች በንስሐና በቀኖና ዙሪያ እያስተማሩ ነበር። አንዱ ጥያቄ አለኝ ይላል። እሺ ብዬ አስገባው። ካስገባሁት በኋላ ቲክቶከሮች ተሰብስበው በግሸን ማርያም ላይ እየሸቀሉ ነው፣ ገንዘብ እያሰባሰቡ ነው፣ ግሸን ማርያምን ሊዘርፏት ነው የሚል ጥያቄ አመጣ። በጣም ተናደርኩኝ። አንድ ነገር እንግባባ ቤተሰብ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከዓለም ካሉት ቤተ እምነቶች ጠንካራዋ፣ አማኞቿም የእምነት አባቶቿም እንደ አንዳንድ ነገር ለምን ዝም ይላሉ ስንል እንተቻች እንጂ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች፣ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናት፣ ጳጳሳት፣ ሊቃነ ጳጳሳት፣ መምህራን፣ ዲያቆናት፣ ሰባኪያን፣ ሰንበት ተማሪ ወዘተ ጠንካራ የለም። ምክንያቱም ስንል ከውጭ የሚለቀቅልን ፈንድ ዶላር የለንም። ከውጭ የሚመጣልን ለቤተ እምነቱ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተብሎ የሚመጣ የዶላር ጋጋታ፣ የብር ጋጋታ፣ የእርዳታ ጋጋታ፣ ምንም አይነት እርዳታ የላትም እቺ ቅድስት ቤተክርስቲያን። እቺ ቅድስት ቤተክርስቲያን ለዘመናት ተከብራ ታፍራ የኖረች በሕዝቦቿና በአማኞቿና ብቻና ብቻ ነው። አማኞቿ ቤተ እምነቱን ይጠብቃሉ፣ እግዚአብሔርን ያመልካሉ። እነሱም ለዘመናት ትውፊቷን፣ ስርዓቷን፣ ደግሟን፣ ቀኖኗን አክብረው አስከብረው ይኖራሉ። ስለዚህ እቺ ቤተክርስቲያን ይህን ቤተክርስቲያን ስንመለከተው ቦሌ መድኃኔዓለም የተሰራው በእርዳታ ሳይሆን በዚህ አማኝ ህዝብ ነው። እነዚህ ሁሉ የምናያቸውን ቤተክርስቲያኖች ካቴድራል፣ በኢትዮጵያ ያሉት ካቴድራል ቤተክርስቲያኖችን በሙሉ ያነጸች፣ የገነባች፣ የሰራች እቺ ቅድስት ቤተክርስቲያን በእነዚህ አማኞቿ በእነዚህ ህዝበ ክርስቲያኖቿ እንጂ ሌላ በውጭ እርዳታ በመጣላት ነገር አንዳችም ቤተክርስቲያን አላነጸችም፣ አልሰራችም። ስለዚህ ልመናን የምንቃወምበት አንዳንድ ቦታ ላይ ቢኖርም ይሄን ምንድነው ታቦታት ቁመው ህዝበ ክርስቲያኑ ወንጌል ሳይማር ሰዎች እየተቀያየሩ ልመናን ሲጠቀሙ ስናይ ልንቃወም እንችላለን። ግሸን ማርያምን ለመስራት ታላቋን ገዳም ግሸን ማርያምን ለመስራት ልጆቿ ከምስራቅ፣ ከምዕራብ፣ ከሰሜን፣ ከደቡብ ተሰብስበው አርቲስቶችም፣ ቲክቶከሮችም፣ ዩቲዩበሮችም ተሰብስበው ሄደው ጊዜያቸውን አቃጥለው የግል ኑሯቸውን፣ ቤተሰቦቻቸውን፣ ትዳራቸውን የሚመሩበትን ሰዓትና ጊዜ ትተው ለደብረ ከርቤ ቅድስት ድንግል ማርያም ቤተክርስቲያን ጊዜያቸውን ሰጥተው በኦንላይን ላይ ከውጭም
ከሀገር ቤትም ሆነው ብዙዎች እየተረባረቡ ይችን ቅድስት ቤተክርስቲያን ለመስራት በሚያደርጉት ርብርብ መንፈሳዊ ቅናት በማይመስል መልኩ በጸረ አጽራረ ቤተክርስቲያን በሆነ መንገድ መቃወም ይሄ ኦርቶዶክሳዊነት ነው? ይሄ ኢትዮጵያዊነት ነው? ይሄ አስተሳሰብ ጥሩ ነው አይደለም። ወደፊትም ይህን ተቃውሞ እየተቃወምን በሄርን ቁጥር ቤተክርስቲያን እንዳትገነባ መከልከል ነው። ነገም ልመና ይቀጥላል። የውጭ እርዳታ ድርጅት እስከሌለን ድረስ እኛው በእኛው እስከሆን ድረስ እኛው በእኛው ለምነን አሰባስበን እኛው በእኛው ቅድስት ቤተክርስቲያንን ካልገነባን ማን ሊገነባልን ነው የምትፈልጉ? ስለዚህ ቤተክርስቲያን እንዳይገነባ፣ ቤተክርስቲያኖች እንዳይታደሱ፣ ቤተክርስቲያኖች እንዳይታነጹ፣ ገዳማት እንዳይረዱ እንዲህ ያለ ዘመቻ ይሄ ጸረ ቤተክርስቲያን፣ ጸረ ተዋህዶ፣ ጸረ ኦርቶዶክሳውያን አስተሳሰብ ነው። እንቃወማለን። ስለዚህ የሄዱት የግሸን ማርያምን ገቢ ለማሰባሰብ የሄዱት ወንድሞቻችን እህቶቻችን በምንም አይነት መልኩ ትችት እንዳትፈሩ፣ ቅራቅንቦ የሆነ አስተሳሰብ እንዳይሰማችሁ። የቅድስት ድንግል ማርያም በረከት እጥፍ ድርብ ስለሆነ በረከቷን ፍስ አድርጋችሁ እኛ ይሄ እድል አላጋጠመንም እንጂ ቢያጋጥመን ነው ጓዛችን ጠቅልለን ሄደን የምናደርገው ነገር ነው። ሰዎች እድሉ ለምን አላጋጠመም ከሆነ መንፈሳዊ ቅናት አድርገን እንውሰደው እንጂ ይህንን ማንም ቲክቶከር፣ ማንም ዩቲዩበር፣ ማንም ኢትዮጵያዊ፣ ማንም ኦርቶዶክሳዊ ከዚህ በረከት ግባና አሰባሰብ ቢሉት ማንም እምቢ የሚል ኦርቶዶክሳዊ ሰው አታገኙም። ስለዚህ የወረደ ምቀኝነታችን ወደዛ እንጣል። በአርሲ ለሚገደሉት ኦርቶዶክሳውያን አማኞች ሳትጮህ ድምፅህን ሳታሰማ ግሸን ማርያም የህንፃ ማሰሪያ የእድሳት ለግሸን ማርያም የህንፃ እድሳት ገቢ የሚያሰባስቡትን ህዝበ ክርስቲያን ቲክቶከሮችና አርቲስቶች ዩቲዩበሮች ከተቃወምክ አንተ ከገዳዮቻችን ወገን እንጂ ኦርቶዶክሳዊ አይደለም። አስረግጬ የምነግርህ አሁንም አንተ ኦርቶዶክሳዊ ሳትሆን ከሚገሉን ከሚያሳድዱን ከጥላቶቻችን ወገን ነህ ብዬ ነው ማለት። ስለዚህ ይሄንን ሐሳብ ለሁሉም እንዲዳረስ ሼር፣ ኮምቢሊንግ አድርጉልኝ። አመሰግናለሁ።